ጭራሽ አንቺ ምን አሁን ነው ግቢ ሚኪ ወደ ክፍል ግባ ሚኖትን ማናገራት ነገር አለ ይቅርታ ማሚ ሞቅ ስትል ማለት ይችላል ያ አባትህም እንዳንተ ነበረ ምን እያሰባችሁ እንደምትቀረቆሩላችሁ አላውቅም በለው ወደ ክፍል ግባ ማሚ ጥፋተኛው እኮ እኔ ነኝ እያልኩሽ እኮ ይኸውልሽ አሁኑኑ ኮተትሽን ሰብስቢና እና ሂሳብሽን ሰጥቼሽ ቤቴ ልቀሽ ውጭልኝ ኧረ ትዬ ጨርሻለሁ ያልኩሽን ብቻ አድርጊ በእኔ ምክንያት አምስት ላይ ተቆጣች በጣም ይቅርታ ኧረ ችግር የለውም እና ምን እያደረግሽ ነው ሚኪ እትዬ ከቤት አባረረች ሁሉ ስለ እኔ ደግነት ነው የሚያወራው እኔ ደግሞ እውነቱን አውቀዋለሁ የቱ እውነት ምኞት ላይ እየወሰድሽባት ነው ሚኪ ምን ሆነ ምኞትን እኮ ማሚ ልታባርራት ነው ምን አጥፍታ ኧረ ምንም አላጠፋችም ምኞት ጋር እየተቃለ መውጣቷ ግድ ነው በቃ እንደዛ ከሆነማ እኔ መቆየቴ ስለማይቀር ገዝቶስ መከራየት አይቀርም እሷ ፈቃደኛ ከሆነች እኔ ጋር ብትሰራ ጥሩ ይመስለኛል ምኞት ፈቃደኛ ነሽ ምኞት እናቷን ለማገዝ የተቀጠረችበት ሰው ቤት አባቷ ከስራ ወጣ ሊገዛ መመለስ ነበር የቀረው እና ከዛም ለሞት ነበር የተረዱት ግን ደግሞ የአባቷ ፎቶ እዛ ቤት ማግኘቱ አባቱ በሰዎች ነው የተገደለው የአባቱ ገዳዮች ናቸው ብለን ይጠረጥር አድርጎታል የወይዘሮ የሚኪ እናትን በጭራሽ ሌሎቿን ጨምሮ ማንም ሰው ማግባት አይችልም እነ ሚኪ ነፍሳቸው ካወቁበት ሰዓት ጀምሮ አባታቸው አካናዳ ግን ደግሞ እናታቸውን ምንም አይነት ጥያቄ መጠየቅ ምኞት የአባቷን ፎቶ ካገኘች በኋላ እዚህ ቤት እንዲመለከተው ሲሄዱ እሷ ክፍል እንዲገባ ፈቀደ ውስጥ ምን ስላለ ነው ብላ በተደጋጋሚ ለነባቸው ግን ደግሞ ከፎቶ የዘለለ ሌላ ነገር ማውጣት አልቻለችም ምክንያቱም ሴትዮዋ ክፍሏ ለደቂቃ እንኳን ከክፍሏ በተደጋጋሚ የማያስፈልግ ነገር ምኞትም ደግሞ የሴትዮዋ ሁኔታ ስላላባት አንዳንድ ነገሮች በሌላ በኩል ለምኞት የአዲስ አበባ ልጅና ዱርዬ የምትባል ነገር ግን አሁን ላይ እናቷን ለማገዝና የሰው ቤት የገጠር ልጅ ለሰው ግን ደግሞ ለዛ ነገሮችበት እንግዲህ አንዴ ያገር ቤቱ አንዴ የከተማ ሁሉም ሰላም ወድና የተወደዳችሁ ቤተሰቦች እንደምናላችሁ በያላችሁበት ዓለም ዳርቻ ሰላማችሁ ይብዛ። ዛሬም በአዲስ መሰናል በገነት ላይ ያደረጋችሁ ቤተሰቦች ምኞት ተከታታይ ምኞት ሱሪ ለባሽና ያገኙትን በዛ ነበረች ነገር ግን አባቷ ከሰው ቤት ለመቀጠል የሰው ቤት ተቀጥራ ለመስራት ቤት ላለው ስታናግረው ቤት ላለውን በጭራሽ እና እሷም እባክህ ገንዘብ ያስፈልጋል እሱም እባክሽ እሱም አንድ ገዛለችና የጎጃ እናም ወደዛ ቤት የገባችም አንዳንድ መስያ ያቋቋ የሚባሉት ያመጣት ነበር እነሱንም ከገጠር ሰላም የቤቱ ጥሩ በጣም መልካምና ፈቃደኛ የሰራተኛ ኤልያስ ደግሞ የጓደኛው ሲሆን እዛ ቤት የመጣው ግን ደግሞ ለድርጅቱ በተማሪነት የሚያገለግል ኃላፊነቱ ወደ ሞፋ ለመመለስ እየተዘጋጀ ነው። ሳባ የቤተሰቡ የሰላም ጓደኛ ስትሆን የቤቱን ተጥባችና ልክ እንደራሷ ቤት የምታዝ በተለይ ደግሞ ለምኞት ከባድ ጠላቷ ሳባ ናት። ሳባ በተንኮልን እንጂ ምንም መልካም ነገር የላትም። እናም እንግዲህ ወዲያው እንደመጣች ሚኪ ቁሞ ነበር የተቀበላት እና ሰላምም እንደዚሁ ግን ደግሞ እናትየቱ ለሰራተኛ ፊት አትስጡ እያለች ነው። እናም እንግዲህ ምኞት እንዲሁ እያለች አሁን ያለችበት ጊዜ ላይ ከደረሰች በኋላ
አንድ ቀን ፍቃድ ጠይቃ ፍቃድ የዚህ ቤት ለሰራተኛ እንደፈለገ መሆን አይቻልም ብላለች። እናም ግዴታ መውጣት ስለነበረባት ሳታስፈቅድ ከቤት ወጥታለች። ግን ከቤት ስትወጣ ደግሞ የሚከታተላት ሰው ቀጥራ ነበር፣ የሰላም እናት። ሰውየውን መንገድ ላይ ሸውዳ ጓደኛዋን አግኝታ ጓደኛዋ ጋር የተፈጠረውን ነገር ሁሉ እያወራቻት ነበር። ልጆቹ በጣም ጸባያቸው ደስ የሚል ነው። ግን አንድ የሰላም ጓደኛ እና እናት ቤቱ ግን በጣም ከባድ ናት። ምን እየተፈጠረ እንደሆነ አላቅም። እዛ ቤት የአባቴን ፎቶ አገኘሁት፣ ግን ደግሞ ኤክስ ምልክት ተደርጎበታል በቀይ። እናም ስለ ሴትዮዋ አንዳንድ ነገር ከርቀት ሳትታወቂ እንድትሰልይልኝ፣ የት እንደምትሄድ የት እንደምትውል እንድታቂልኝ ይፈልጋለሁ ብላታለች። የምኞት ጓደኛም ለጓደኛዋ ከማሰብ የተነሳ እንዲህ ጓደኛዬ እንደዚህ ከሆነችማ ቢያን ቢቀርብሽ ነው የሚሻለው። እኔ እንግዲህ በታሪክ የሰማሁት ኤክስ ምልክት የተደረገበት ይገደላል ነው፣ እባክሽ ነፍስሽን አውጪ ብላት ነበር። ምኞትም ስለ አባቷ የአባቷ ፎቶ እዛ ቤት ለምን እንደተገኘ ብዙ ነገርን ማወቅ እንደምትፈልግ ነግራት፣ ግን ደግሞ በእንደዚህ እንዲታግዛት ነግራታለች። እሷም ጓደኛዋ በሀሳቧ ተስማምታ በቃ እኔ አሁን ተደብቄ አይደል የመጣሁት ወደ ቤት ልመለስ ብላ ስትመለስ ቤት ስታገኛት የነ ሰላም እናት በጥፊ ነበር የተቀበለቻት። እኔ ማንም ሰራተኛ ደፍሮኝና እንደፈለገ እዚህ ተንቀባሮብኝ አያውቅም። ስራሽን ለምን አርፈሽ አሰሪም? እኔ ጋር እረፍት ምናምን መብት ምናምን የሚባል ነገር የለም ብላ አስጠንቃታለች። ምኞትም ከዚህ በኋላ በድጋሚ አልወጣም ብላለች። ሳባ በየምክንያቱ ውሃ ቀጠነ ብላ ትጣላታለች። ምኞትም በእርግጥም ለሷ ግድ አይሰጣትም። ግን ደግሞ ችግሩ ሳባ ለሴትዮዋ ታቃጥራለች። ለሴትዮዋን የሆነ ነገር አረገችኝ ባለች ቁጥር እንግዲህ ደሞዟን ትቆርጣለች ማለት ነው። የኔ ደሞዝ መቆረጥ ላንቺ ምን ይጠቅምሻል ብትላትም በስተመጨረሻው ሳባ እሷን ለማስቆጣት የራሷ ጫማ ውስጥ ውሃ ሞልታለች። ሚኪ መቼም ይሄንን ምኞት አንቺ አታደርጊውም አይደል እያላት ነበር። አንድ ማሰብ የሚችል ሰው ይሄን እንዴት ሊያደርግ ይችላል? እኔ እንዴት ነው የማረገው ብለዋለች። ሳባ ሚኪን የራሷ ለማድረግ ትሞክራለች። ግን ደግሞ ሳባ የሚኪ ታይፕ አይደለችም። ሚኪ የተረጋጋች ደርባባ ጸባይ ሰና እንጂ እንደሷ አውሬ የሆነችን ሴት በጭራሽ አይፈልግም። ሳባ የእነሱን እናት ክፋት ታስንቃለች። ሰላምም እጅግ በጣም መልካም አዛኝ ብትሆንም ለምኞት አሁን ግን ደግሞ በኤልያስ የተነሳ ለሷም ጠላት ሆናለች። ሚኪና ኤልያስ ምኞትን እጅግ በጣም ወደዋታል። ነፃነቷ፣ ሁሉ ነገሯ ተመችቷቸዋል። እናም እንጫወት ብለዋት ስራዋን ጨርሳ ቁጭ ስትል ጌም እየተጫወቱ ስለነበረ እንግዲህ ኤልያስና ምኞት አሸንፋለች። ሚኪን አሸነፍኩ አይደል ስትለው አዎ አሸንፈሻል ሲላት አሸንፍ ያለሁ አለቅህም ማንም አይችለኝም እያለች ደስ ብሏት ሲጫወቱ ድንገት ሳባና ሰላም መጥተዋል። እንዲህ አላበዛሽውም? ቦታሽን አላወቅሽም? ቦታሽን የረሳሽ አልመሰለሽም? እንዴት ነው በወንዶች መሀል ቁጭ ብለሽ የምትጨፍሪው? ጌምስ መጫወቱ ምን አመጣው? ሰራተኝነትሽን ረስተሽ ነው ብላ ሰላምም እንግዲህ በቅናት የተነሳ የእናቷን ጸባይ እየወረሰች ይመስላል እና ምኞትን ተቆጥታታለች። ምኞትም በጣም ይቅርታ ብላ ተነስታ ወደ ክፍሏ ሄዳለች። ሚኪና ኤልያስም እንዴ ጌም እኮ ነው የተጫወትነው፣ ሌላ ምንም ያደረግነው ነገር የለም። ስለዚህ አታሙ በሰው ላይ ቀላይ የሚባለውን ነገር በሰው ላይ ያዩትን ሁሉ አረገዋለሁ ማለት አይቻልም እና ይሄ ነገር ቀላይ ያን ያህል ከባድ አይደለም ብትልም ሰላምም ያላደረግሽውን ነገር አቅለሽ አትይ ብለዋታል። እና እሷስ ደግሞ ምንድነው ጥፋቷ? ጌም ነው የተጫወተችው። ምን አረገች ቢሏትም እናንተ ናችሁ ፊት እየሰጣችሁ የልብ የተሰማት ብላ ሰላምም ተቆጥታለች ማለት ነው። ሰላም ኤልያስ ምኞትን ሲያደናንቅና ሲመለከታት ከሷ ጋር ሁላቸውም ደስተኛ ሆነው ስታይ ቅናት የሚባል ነገር እፍ ብሎባታል። ምኞትም እንግዲህ ከዛ ቤት እንድትወጣ በተለየ ሳባ ምኞቷ ነው ማለት ነው። ሳባ ምኞትን ማየት አትፈልግም። እናም እንግዲህ ሚኪ ምኞትን ዛሬ እኔና አንቺ ጌም እንጫወታለን ብሏት ነበር። ግን ደግሞ ጌሙን መጫወት እንደማትችል ብዙ ስራ እንዳለባት ነግራው ነበር። ስራው ምንድነው ሲላትም ልብስ አጠባ እንዳለባት ስትነግረው አብረን እናጥባለን ብሏታል። ምኞትም ትችላለህ እንዴ ብትለውም እሞክራለሁ ሲል እንግዲህ እሱ ቀላሉን ልብስ ለሱ ሰጥተው ከባባዱን እሷ እንደምታጠብ ተስማምቶ ልብሱን አጥባ ጨርሳ ቁጭ ብላ ነበር። ሚኪ ማረፍ እፈልጋለሁ ሲልም እንግዲህ ምግብ ነው ማረፍ ብቻ ነው ስትለው እንደ አንዳንድ ሰዎች እኮ ምግብ በልተን ስራ ይሰራልንም ይላሉ ስትለው አሁንም ከነዛ ነኝ አንቺ ይበላልሻል እንዴ ቢላት እንከት ትብላለች። እንዴት ቢላትም እሷ ምግቡን የምትበላው
በጣም ጠግባ እስኪ ጫናት ድረስ በጣም ርቧትም ሳይሆን መብላት በፈለገችበት ሰዓት ትንሽ በልታ ስራዋን ጨርሳ ደግሞ እንደዛ እንጂ አንዴ በጣም ጠግባ ማትበላም፣ በጣም ተርባ ማትበላም። ሰዎች እኮ እንደዛ የሚሉት በጣም እስከሚርባቸው ይጠብቁና ከዛም ጭነው ይበላሉ። ያኔ ነው የሚከብዳቸው እያለችው ነበር። ሚኪም ጋንቺ ጋር በመዋሌ ብዙ ትምህርቶችን እያገኘሁ ነው እያለ እየሳቀባት ነበር። ምኞትም የተለመደ ስለሆነ ያን ያህል ትኩረት ስለማንሰጠው እንጂ ምንም አዲስ ነገር አይደለም እኮ እያለች እንግዲህ ጨዋታውን ቀልዱን በውሃ መራጨት ጀምረውታል ማለት ነው። በውሃ መራጨት ሲጀምሩ መጀመሪያ የጀመረው ሚኪ ነበር። ሚኪ ምኞትን ሲረጫት እሷ ደግሞ ብድሩን ለመመለስ በጆግ ሙሉ ይዛ ለሚኪ ላይ ረጫለሁ ስትል ድንገት እናታቸው ከውጭ በሩን ከፍታ ስትገባ የሚኪ እናት ላይ ሙሉ ለሙሉ ውሃው አርፏል ማለት ነው። እናም እንግዲህ ካተናገረች በኋላ ሚኪም እናቱን ይቅርታ ጠይቆ ጥፋቱ የምኞት ሳይሆን የእሷ እንደሆነ ነግሯታል። ይሄው ነዋ ንቄት ነው ይሄ ነበር የቀረሽ ብትልም እሷም ይቅርታ ጠይቃ አጋጣሚ እንጂ ለእሷ ብላ የተደፋ ውሃ እንዳልሆነ ብትነግራትም ግን ደግሞ ውሃ ወደል እንደ የተደፋው እያለችም ነበር። ግን ደግሞ የነ ሚኪ እናት እጅግ በጣም አካባጅ ስለሆነች እንግዲህ ያዙኝ ልቀቁኝ ብላለች። ለምን ውሃ ተደፋብኝ ብላ ምኞትን የመጨረሻ እንግዲህ ከቤቱን ለቃ እንድትወጣ ትእዛዝ ተሰጥቷታል። ምኞትም እባክሽ ይቅርታ ይሄ እኮ በአጋጣሚ ነው ደግሞ ውሃ እኮ ነው ብትላትም በጭራሽ ብላ እምቢ ብላለች። ሚኪም ጥፋቱ የኔ ነው መቀጣት ካለብኝም እንጂ እኔ እንጂ እሷ አይደለችም፣ እሷ ምንም ነገር ያረገችው ነገር የለም እኮ ቢላትም አልሰማ ብላለች። እናም እንግዲህ በጭራሽ ራሷ ናት የምትቀጣው ብላ እምቢ ብላለች። ሚኪም ይቅርታ ቢጠይቅም አንተ ግባ ተብሎ እንግዲህ ወደ ምኞት ክፍል ሲገባ ምኞት እቃዋን እያስተካከለች አግኝቷታል። ምኞት እቃዋን ከማስተካከሏ በፊት ግን የነ ሚኪ እናት ገብታ እቃዋን ሁሉ መንቅራ ነበር። ምክንያቱም ምኞትን ስለተጠራጠረች የሆነ ፎቶም ስለጠፋት ያንን እሷ ጋር አገኛለሁ ብላ ፈልጋ ነበር። ምኞትም ምን እያረገች እንደሆነ ስትጠይቃት አይ የሰራተኞቿን እቃ መፈተሽ ልምድ እንዳላት የእሷን የውስጥ ልብሷን ሳይቀርስ እንደሚለብሱባት ተናግራለች። እንዴት እንደዛ ያደርጋሉ? ያኮ ነውር ነው። እሺ እንደዛ ከሆነ ብላ ምኞትም ዝም ብላለች። ግን ደግሞ ስትፈትሽ ፎቶ የወደቀ ቢሆንም የነ ሚኪ እናት ፎቶን አላየችውም። ምኞትም ፎቶ ባለመገኘቱ ደስ ብሏት መልሳ ደብቀው ነበር። እናም እንግዲህ ምኞት ሂጂ ልቀቂ ስትባል ስራውን ልብሷን እያስተካከለች ሳለ ሚኪ ሄዶ ነበር። ሚኪ ከሄደ በኋላ እንዴ እኔ እናቴን አናግራታለሁ፣ እንደዛማ አይሆንም፣ መሄድ የለብሽም፣ ጥፋቱ ደግሞ የኔ ይሄ ደግሞ ጥፋት አይደለም፣ የቀልድ እየተጫወትን አይደል ሲል እናቱ አካባጅ እንደሆነችና ውሃው ደግሞ ቀጭን ነው ወፍራም ነው እያለች እየቀለደች ነበር። ደግሞ በዚህ ሰዓትም ትቀልጃለሽ እያላት እናም እንግዲህ መሄድ እንዳለባት መሄዷ ግዴታ እንደሆነ ተናግራለች። ሚኪ ግን እናቴን አናግራታለሁ፣ አሳምናታለሁ፣ መኝኝ እስከዛ ድረስ ተረጋጊ ብሏት ነበር። እናም እሺ ብሎ ሚኪ እናቱን ሊያናግር ቢሞክርም በጭራሽ አልስማማም ብላ የነ ሚኪ እናት እምቢ ብላለች። ግዴታ መሄድ ያለባት ብላ ወስናለች። በስተመጨረሻም እንግዲህ ሳባ በጣም ደስተኛ ሆናለች። ምኞት በመሄዷ ተገላገልኩ ብላ ወይ ብትልም ሰላም ግን እንዲሁም እየደበራትም ቢሆን ግን ደግሞ የሌላ ሰራተኛ ባህሪ ከመልመድም እሷው ትሻለኝ ነበር የሚል ውሳኔ ላይ ደርሳለች። እናም እንግዲህ ሚኪ እናቱ እምቢ ስትለው ቢያንስ እናቴ አንድ ነገር እንኳን ጠይቂያት እሺ ልትለኝ ይገባል፣ በዛ ላይ ደግሞ እናቴ መልካምና ደግስ ናት ሲባል ነው የምፈልገው ቢላትም ወጥቶ በውጭ እንዲጠይቅ ስትነግረው እኔ ምን ሰው አስጠየቀኝ፣ እኔ እውነቱን እያወቅኩት ሰዎችን አስጠይቄ ማመን አልፈልግም፣ መጀመሪያ ከቤት ይቀድማል እኮ እንዴት አንድ ነገር እንኳን ጠይቄ ከእናቴ እምቢ ይባላለሁ ቢላትም ስለ ምኞት አልፈልግም አሻፈረኝ ብላ እምቢ ብላለች። እናም እንግዲህ በስተ መጨረሻ ሚኪ ተናዶ ውጭ ወጥቷል። ውጭ ላይ ኤልያስን ሲያገኘው ምን ሆኖ እንደደበረው ሲጠይቀው እናቱ እንደሆነች እናቱ ምኞትን ስራ እንድትለቅ እንዳደረገቻት ነግሮታል። ኤልያስን በጭራሽ እንደዛማ ሊሆን አይችልም ብሏል። አይ አንተን ከሰማችህ አናግራት እንጂ እኔ ባናግራት በጭራሽ ልሰማኝ ፈቃደኛ አይደለችም ሲለው እሺን ያናግራታለሁ ብሎ ኤልያስ ወደ ቤት ሲመለስ ኤልያስም ሊያናግራት ቢሞክር በጭራሽ አሻፈረኝ ብላ እምቢ ብላለች። እናም እንግዲህ ኤልያስ ይህ እኮ አስባበት ሳይሆን በቀልድ ነው የሚሆነው፣ ደግሞ ሀዴል የተረጨብሽ ቢላትም ውሃስ ቢሆን ለምን ተደፍሬ ዛሬ ውሃ የረጨችብኝ ነገ ምን ታደርገኛለች፣ በጭራሽ አይኗን ማየት አልፈልግም ብላለች። ኤልያስም እንደዛ ከሆነ እንግዲያስ እኔም የበረራ ጉዞዬ ስለማራዘም ለዛም ደግሞ ሆቴል ስለማርፍ እኔን ታግዘኛለች ብሏታል። ምኞትም ይቅርታ ብታደርግልኝ ጥሩ ነበር፣ ካልሆነ ግን
አንተን ለማገልገል ዝግጁ ነኝ ብላለች። የነ ሚኪ እናትም እንግዲህ ምን መወሰን እንዳለባት ግራ ገብቷት ቆማለች። ኤልያስም በሀሳቡ ጸንቷል ማለት ነው። በሌላ በኩል እንግዲህ ምኞት ከዛ ቤት ከወጣችስ የአባቷን ገዳይ ወይም ይችን ሴትዮ እንዴት ነው የምትከታተለው? ኤልያስ ሊሄድ ትኬት ናምባባ ኤልያስን እንግዲህ በታማኝነት ውክልና የሰጠውን ሰው ትቶ እሱ ታማኝ እንዳልሆነና ሌላ ታማኝ የሆነ ሰው ውክልና እንዲፈልግ ነግረዋለች። እንደ እኔ እኮ ለመሄድ ተዘጋጅቼ አንዳንድ እቃዎችን ፓክ አድርጌያለሁ ቢላትም አይ ያ ሰው ታማኝ አይደለም፣ ታማኝ እንዳልሆነ አሁን ነው የሰማሁት፣ ሌላ ሰው መፈለግ አለብን ብላ እሱን አሳምነዋለች። እሱም እሺ በቃ ላልተወሰነ ጊዜ አረስማለሁ፣ ግን አባቴ ስለሚያዝንብኝ ለሱ ቀድሜ ማሳወቅ አለብኝ ብሏል። እናም እንግዲህ ምኞት ስለ ኤልያስ የኤልያስን ድርጅት የራሳቸው እንዲያረጉትና ሌላ ታማኝ ሰው አገኘሁ ብለው እሱን አሳምነው ለሌላ ሰው ውክልና እንዲሰጥ ይደረግ ስትል ምኞት ሰምታታለች። ምኞት የሰማችውን ለኤልያስ ትነግር ይሆን ወይስ ደግሞ እንዳሰበችው የሰላም እናት የኤልያስን ድርጅት የራሷ ታረግ ይሆን? የእነ ኤልያስና የእነ ሰላም እናት እንግዲህ የሰዎችን በማጭበርበርና ከሷ ሕግ ውጭ የወጡትን ደግሞ በማስወገድ በሰው ሀብት የምትከብር እና በግፍ የተሰበሰበ የብዙ ድርጅት ባለቤት ናት። እነ ሚኪ ግን ስለ እናታቸው ስራ በጭራሽ ጠንቅቀው አያውቁም። ሰላምም ሆነች ሚኪ በተደጋጋሚ ስለ አባታቸው ማወቅ ቢፈልጉም እኔ ምን አጉድዬባችሁ ነው በሚል ምንም አይነት ምላሽ አሰጣቸውም። ውድና የተወደዳችሁ ለዛሬ የነበረን ቆይታ ይህን ይመስል ነበር። በቀጣይ እስከምንገናኝ መልካም ጊዜ